በርካታ የብር ሸለቆ ማሰልጠኛ ካምፕ ሰልጣኝ ወታደሮች ከድተው ፋኖን ተቀላቀሉ። እነ ከሌ ለአገዛዙ እጅ መስጠት ወይም መክዳት የህልውና ትግሉ ላይ የሚያመጣው አሉታዊ ተጽዕኖ የለም ተባለ። በጉጉት የምትጠብቁት አማራዊ አንድነታችን የመጨረሻው ከፍታ ላይ የደረሰ ሲሆን ሳምንት ባልሞላ ጊዜ ውስጥ ትልቁን ብስራት ይዘን እንወጣለን ሲል ቴዎድሮስ እዝ ገለጸ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የጥር 3 ቀን 2018 ዓመተ ምህረት የረፋዱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። በትግል ውስጥ ዓላማ ያለውና የጸና ያሸንፋል፣ ለድልም ይበቃል። በወቅቱ በነበረው ህዝባዊ ማዕበል በስሜት ተማርኮ ያለ ዓላማ ወደ ትግል የገባው በአጭር ወራት ይጠናቀቃል ብሎ የተቀላቀለው ታጋጅ ከመንገድ ላይ መቅረቱ የማይቀር ነው። በአንጻሩ ከዜሮ ጀምረው በፖለቲካም በውትድርናም ጠንካራ አስተማማኝ ታጋይ የሆኑ አሉ። አርበኛ ዘመነ ካሴ እንጦጦ ስንደርስም የሚከዳ ይኖራል እንዳለው የማንጠብቃቸው ሰዎች ሁሉ ከድተውና ከጠላት ጋር አብረው ልናገኛቸው እንችላለን። የብልጽግናው ካድሬና ወታደር መድረሻና መግቢያ አጥቶ ባለበት ሰዓት እጅ የሚሰጥ የፋኖ አባል ነኝ የሚል እሱ አእምሮ የታወከ እንጂ ጤነኛ ሰው አይደለም። አማራነትን ክዶ ከእውነት ሸሽቶ የተበላሸ ታሪክ ለመስራት የሚቸኩል ጥቁር አማራ እንጂ ከእኛ ወገን አይደለም። በሌላ በኩል እነ እገሌ ለአገዛዙ እጅ መስጠት ወይም መክዳት በጥቅል የህልውና ትግሉ ላይ የሚያመጣው አሉታዊ ተጽዕኖ የለም። ሩጫ የጀመረ ሁሉ አይጨርስም። አለመጨረስ ያለና የሚቀጥል ነው። ወደፊት ዙሩ እየከረረ ሲሄድ የሚከዳው ሊበዛ ይችላል። ቀደም ሲል እንዳልነው እንጦጦ ደርሱም የሚከዳ ይኖራል ያለው አርበኛ ዘመነ ካሴ እኮ ይህንን ጠንቅቆ ስለሚያውቅ ነው። የህልውና ትግሉ የተጀመረው እነ እገሌ የተባሉ ፋኖች ይጨርሱታል ተብሎ ሳይሆን የጸና ታጋይ ብቻ አሸናፊ እንደሚሆን ታስቦ ነው። ለዚህ ደግሞ እልፍ ጽኑ ታጋይ አለን። ያልጸና ይንጠባጠባል፣ የጸና ዋንጫውን ያነሳል። በአንጻሩ የአገዛዙ ሰራዊት ከየካምፑ በየቀኑ እየከዳ የፋኖን ትግል እየተቀላቀለ ይገኛል። ስቦ ማስከዳት በሚል መርህ የፋኖ ኃይላት በሚሰሩት የተቀናጀ የመግባባትና የደህንነት ስራ ከአመራር እስከ ተራ ወታደር ድረስ እያስከዱት ይገኛሉ። የዚህ ማሳያ ከ20 በላይ ሰልጣኞች የቴዎድሮስ እዝ 109ኛ ኮርን ተቀላቅለዋል። በተከታታይ ሳምንት ከብር ሸለቆ ማሰልጠኛ ካምፕ እየከዱ ፋኖን እየተቀላቀሉ ይገኛሉ። ከዚህችም በፊት በለስ ሚዲያ መዘገቡ ይታወሳል። በትላንትናው ዕለትም በአብይ አህመድ አገዛዝ ታፍነው ወደ ብር ሸለቆ ወታደራዊ ማሰልጠኛ ተቋም የገቡም 20 ምልምል ሰልጣኝ ሰራዊት አፋባሃ ቴዎድሮስ እዝ 109ኛ ኮር 88ኛ ክፍለ ጦርን ተቀላቅለዋል። በምዕራብ ጎጃም ዞን ብር ሸለቆ ወታደራዊ ማሰልጠኛ ተቋም ከኦሮሚያ ክልልና ከተለያዩ የሀገሪቱ አካባቢዎች ታፍሰው ወደ ብር ሸለቆ ወታደራዊ ማሰልጠኛ ተቋም ከመጡት መካከል 20 ወጣቶች ተልዕኮ በተሰጣቸው ቀኞቻቸው በኩል ወደ 109ኛ ኮር 88ኛ ክፍለ ጦር እንዲቀላቀሉ ማድረግ ተችሏል። ወጣቶቹ ከትምህርት ቤት፣ ከመዝናኛ ቦታ፣ ከተለያዩ የስራ ቦታ ታፍሰው እንደመጡና ቤተሰቦቻቸው ያሉበትን ቦታ አሁን ላይ እንደማያውቁ የገለጹ ሲሆን አብዛኛው ምልምል ሰልጣኝ የመውጫ መንገዱን ካገኘው የመክዳት ፍላጎት እንዳለው ተናግረዋል። ከአሁን በፊት በ109ኛ ኮር 77ኛ ክፍለ ጦር 58ኛ ምልምል ሰልጣኞች፣ 99ኛ ክፍለ ጦር 42 ምልምል ሰልጣኞችን በድምሩም 100 ሰልጣኞችን ወደ አፋባሃ ቴዎድሮስ እዝ 109ኛ ኮር ተቀላቅለዋል ሲል መረጃውን ያጋራን የአፋባሃ ቴዎድሮስ እዝ ህዝብ ግንኙነት መምሪያ ነው። ይህ በእንዲህ እንዳለ ቴዎድሮስ እዝ አዲሱን የመዋቅር ማሻሻልና የአደረጃጀት ለውጥ ማጠናቀቁን ተከትሎ በሰጠው መግለጫ በጉጉት የምትጠብቁት አማራዊ አንድነታችን የመጨረሻው ከፍታ ላይ የደረሰ ሲሆን ሳምንት ባልሞላ ጊዜ ውስጥ ትልቁን ብስራት ይዘን እንወጣለን ሲል ገልጿል። ይህንን ሁኔታ ለብዙ ወራት የገመገመውና በተግባርም በጥናትም ያረጋገጠው የቴዎድሮስ እዝ ስትራቴጂክ ሰነዶች አዘጋጅ በ2017 ዓ.ም የክረምት ወራት ከአባልና አመራሩ እንዲሁም ከህዝቡና ደጋፊዎቹ ጋር የሁኔታ ትንተናና ቀጣይ አቅጣጫ ላይ መግባባት በመፍጠር ህዝባዊ ትግሉን ወደ ላቀ ድርጅታዊ ቁመና የሚያሸጋግርና ለህዝቡ ሁነኛ ዋስትና ለሀገራችንም ተአማኒ የቀጣዩ ስርዓት ኃይል መሆናችንን የሚያረጋግጥም መዋቅራዊ ማሻሻያ ተቋማዊና ስልታዊ በሆነ መልኩ ታቅዶ ተከናውኗል ሲልም ጨምሮ ገልጿል። የቴዎድሮስ እዝ ኃይል ከአካል እስከ እዝ እንደገና በመዋቅራዊ ማሻሻያ በ5 ኮር በ15 እግረኛ ክፍለ ጦር በአንድ ኮማንዶ ክፍለ ጦርና ሻለቆች የተደራጀ ሲሆን ግዙፍ ኮሮች፣ ደምሳሽ ክፍለ ጦሮችና ሰባሪ ሻለቃዎች ተደራጅተው ለቀጣይ ህዝባዊና ድርጅታዊ ግዳጅ ዝግጁ ከመሆናቸውን ባሻገር
ባሻገር የጠላትን የቡድን የነፍስ ወከፍና ሜካናይዝድ መሳሪያዎችን መማረክ ጀምረዋል። በሂደቱም የህዝብን አስተዳደርና የኃይላችንን ኃላፊነትና ግንኙነት በግልጽ በመለየት የጊዜያዊ መንግስት አስተዳደር ማደራጀት ተችሏል። እዙ መዋቅራዊ ማሻሻያውን በጥናቱ መሰረት በአብይ ኮሚቴ የተመራ ሲሆን የስራ አስፈጻሚ ኮሚቴው ውሳኔ ሰጭነት ሚናውን በየሰዓቱ ያረጋገጠበት ውጤታማ ድርጅታዊ ስምሪት ሆኖ ተመዝግቧል ነው ያለው አፋብኃ ቴዎድሮስ እዝ። የቴዎድሮስ እዝ አመራሮችን መጠናቀቁን ያበሰሩን መልሶ የማደራጀት ስራ ለማደናቀፍ ያልተሞከረ አሻጥር አልነበረም። ስርዓቱ ሰርጎ ከያዛቸው ጀምሮ ቀጠናን ዘለል ቡድናዊ ኃይል በቴዎድሮስ እዝ ውስጥ የመልሶ ማደራጀት ሂደቱን አሽክሽፎ እንደ ኢህአዴግ ዘመን ዋነኞቹን ስሜት ውስጥ በማስገባት ምስለኔ ተላላኪዎችን ሁል ቀባብተው ለመትከል ዝግጅት ጨርሰው የነበረ ቢሆንም ከሽፎ ጉዳዩ ወደ ሌላ ምዕራፍ ተሸጋግሯል። በሌላ መስመር የተሞከረው በዚህኛው መልሶ ማደራጀት ቢሞከርም ሰዎቹ ፍላጎቶቻቸውን ብቻ ሳይሆን አቅምና እንቅስቃሴያቸውን ጭምር የምናውቃቸው የአማራን ህዝብ አንድነት ከውስጥ የማቆርቆዝ ልምዳቸውን ወደ ለማጅ ወይም አማተር ልጆቻቸው ለማሸጋገር ነበር። አልተሳካም፣ ወደፊትም አይሳካም። ለአሁኑ ሁለንተናዊ ሀገራዊ አቅሞችን ተጠቅሞ ከሚዋጋ ጠላት ጋር ያለ ምንም ማመንታት ገጥሞን እያዝረከረኩት ያሉት ታሪክ ሰሪዎች በዙሪያ ያለ ጆፌ ማንም ይሁን ማን ትግሉ አዳክሞ መስዋዕትነታቸውን የውሻ መስዋዕትነት ሊያደርግ የሚፈልግ ላይ ከጠላት በላይ መራራ ሞት ከማሳረፍ የሚያግድ ምንም አይነት የሞራል ግራውንድ ስለማይኖር ከመሰል እኩይ ተግባር ራስን መቆጠብ ጠቃሚ ይሆናል። የትም ያለ የትግሉ አካል የሆነ የአማራ ታጋይን ከምግባርና ተግባር ውጭ በሆነ አኳኋን ገና ለገና በእጅ ባልተጨበጠ ጉዳይ አስቀድሞ በስጋትነት በመፈረጅና ለማጥቃት መንቀሳቀስ ውስጣዊ አደጋ ስለሚኖረው በጥንቃቄ ማኔጅ ማድረግ የትግል ሂደቱን ቀላል ያደርገዋል። ነጻ በወጡ ቀጠናዎች ህዝባዊ ውይይቶች እንደቀጠሉ ናቸው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ላስታ ሳምነው ኮር ነጻ ባወጣቸው ቀጠናዎች በሰሜን ወሎ ዞን ላስታ ወረዳ ከሚገኙ ቀበሌዎች መካከልም ከድብኮ ቀበሌ ነዋሪዎች ጋር ህዝባዊ ውይይት ተደርጓል ሲል እዙ ገልጿል። በዕለተ ቅዳሜ በቀን 2/5 ወር 2018 ዓ.ም በሰሜን ወሎ ዞን በላስታ ወረዳ ከድብኮ ቀበሌ ነዋሪዎች ጋር ህዝባዊ ውይይት በማድረግና ማህበረሰባዊ የቀጣይ አቅጣጫ በማስቀመጥ ውይይቱ በአማረ መልኩ ተጠናቋል። በውይይቱ የተነሱ ሀሳቦችም የትግሉ መነሻ ምክንያቶች ምን ነበሩ? መንግስት አሁን ያለበት ወቅታዊ ሁኔታ፣ በራስ አስተዳደርና በጸጥታ ጉዳይ ይህንን ትግል እንዴት የራሳችሁ እንደሆነ አምናችሁ ኮትኩታችሁ ታሳድጉታላችሁ በሚሉ አንኳር ጉዳዮች ተነስተው ሰፊ ውይይቶችን በማድረግ ህዝብ ላይ የነበረን የተዛባ አረዳድና ስህተት እሳቤ ለማጥራት ተሞክሯል ነው የተባለው። በዚህ ውይይት ላይም ከዚህ ቀደም በላስታ ወረዳ ጊዜያዊ አስተዳደር ለቀበሌው አስተዳዳሪ ይሆናሉ ተብለው የነበሩ የቀበሌውና የጎጥ የሲቪል መዋቅር አመራሮች ሹምሽር በማድረግ እንደ አዲስ ለአማራ ህዝብና ለአማራ ፋኖ ይጠቅማሉ ያላቸውን አመራሮችን መድቧል። ማህበረሰቡም አዲስ በተሾሙት የቀበሌና የጎጥ አመራሮች ደስተኞች እንደሆኑ ተናግረዋል። በዚህ ህዝባዊ ውይይት ላይም የአፋብኃ ምስራቅ አማራ ቀጠና ምኒልክ እዝ ምክትል ወታደራዊ አዛዥና የላስታ ሳምነው ኮር ሰብሳቢ አርበኛ ወንድሙ ማሩም፣ የምኒልክ እዝ ሚዲያና ኮሚኒኬሽን መምሪያ ኃላፊ አርበኛ ደረበ መኮንን፣ የላስታ ወረዳ ጊዜያዊ አስተዳደር ዋና አስተዳዳሪ 10 አለቃ ነጋ ፈንቴ፣ የላስታ ወረዳ ጊዜያዊ አስተዳደር አመራሮችና የእሸት ክፍለ ጦር አመራሮች ተገኝተው ማብራሪያ ሰጥተዋል ብሏል። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ እዝም ዜጎቿ 100% የእስልምና ሃይማኖት ተከታይ የሆኑባት የተባበሩት አረብ ኤሚሬቶች ዜጎቼ በአክራሪ ቡድኖች አስተምህሮ እንዳይጠቁብኝ ወደ እንግሊዝ ሀገር ሄደው እንዲማሩ ሳደርግ የቆየሁትን የገንዘብ ድጋፍ አቁሜያለሁ ብላለች። ፎክስ ኒውስ አርብ ዕለት ዩኤኢ በዩናይትድ ኪንግደም ዩኒቨርሲቲዎች ለሚማሩ ዜጎች በካምፓስ አክራሪነት ስጋት ምክንያት የሚሰጠውን ገንዘብ አቋረጠ በሚል ርዕስ ይዞት በወጣው ዜና ይህንን የአቡዳቢ ውሳኔን ዘግቧል። ዘገባው አክሎም በእንግሊዝ በሚገኙ ዩኒቨርሲቲዎች ለመማር የተመዘገቡ ኤሚሬቶች ማመልከቻቸው ይቋረጣል ብሏል። በሀገራችን ጉዳይ ተራማጅ እንደሆኑ የሚነገርላቸው የሀገሪቷ ፕሬዝዳንት ሼክ መሐመድ ቢን ዛይድ የእንግሊዝ መንግስት የሙስሊም ወንድማማቾች ህብረትን በአሸባሪነት እንድትፈርጅ ደጋግመው ሲጠይቁ ነበር። ይሁን እንጂ የእንግሊዝ መንግስት አክራሪነትን አጥብቀን እንታገላለን ከማለት ውጪ ህብረቱን በአሸባሪነት አልፈረጀውም። እንግሊዝን ጨምሮ በተለያዩ ሀገራት እያቆጠቆጠ የመጣው አክራሪነት የተባበሩት አረብ ኤሚሬቶች ይህንን ውሳኔ እንድትወስን አድርጓታል። ከአረብና ከአንዳንድ የአፍሪካና የእስያ ሀገራት ወደ አውሮፓ የሚሰደዱ ዜጎች በውጭ ሀገራት የሚፈጥሩትን የአክራሪዎች ህብረት ተከትሎ በአውሮፓ የተለያዩ ሀገራት ከቅርብ ጊዜ ወዲህ የቀኝ ዘመም ንቅናቄዎች መታየት ጀምረዋል። የተባበሩት አረብ ኤሚሬቶች አክራሪነትን እንደ አውዳሚ ሀገራዊ የህልውና አደጋ አድርጋ ትቆጥረዋለች። መሰረቱን በነዳጅ ላይ አድርጎ አሁንም በቱሪዝም በአቪዬሽንና በወደብ ልማት አማካኝነት በፍጥነት እያደገ ያለውን ምጣኔ ሀብቷን ለማስጠበቅ የመካከለኛው ምስራቅ ሀገራትን ካርታ ሪድሮ አድርጎ እንደ ኢምፓየር ለመመስረት የሚፈልገውን አስተሳሰብ በጠላትነት ባትፈርጀው
ነበር የሚገርመው። አክራሪነት አይደለም ብዝሃ ሃይማኖት ባለባቸው ሀገራት ይቅርና እንደ የተባበሩት አረብ ኤሚሬቶች ዜጎቿ ውስጥ ሃይማኖትን በሚከተሉ ሀገራት እንኳን በዚህ ልክ ነው እንደ ስጋት የሚቆጠረው። በእኛም ሀገር የሚታየው የአክራሪነት እንቅስቃሴና ኔትወርክ ለአንዴና ለመጨረሻ ጊዜ ተወግዶ እሳቤውን ሊያስከትል የሚችለውን ውድመት ማስቀረት አንዱና ዋነኛው የብሔራዊ ደህንነት ትኩረት መሆኑ አይቀርም። በደቡብ አፍሪካ የሚካሄደው ወታደራዊ ልምምድ ላይ ከቻይና ከኢራንና ከሩሲያ የተውጣጡ የጦር መርከቦች መሳተፋቸውን አገሪቱ ከአሜሪካ ጋር ያላትን ግንኙነት የበለጠ ሊያሻክረው ይችላል ተባለ። ደቡብ አፍሪካ በወታደራዊ ልምምዱ ላይ ኢራን ንቁ ተሳታፊ ከምትሆን ይልቅ ታዛቢ እንድትሆን ለማሳመን ጥረት እያደረገች መሆኑን የሚጠቁሙ ዘገባዎች ወጥተዋል። በቅርብ ቀናት ውስጥ የቻይና የኢራንና የሩሲያ ባንዲራዎችን የሚያውለበልቡ መርከቦች በኬፕ ባህረ ሰላጤ የሲሞንስ ከተማ በሚገኘው የደቡብ አፍሪካ ዋና የባህር ኃይል ጣቢያ ሲቀዝ ይታያሉ። ለአንድ ሳምንት የሚቆየው ልምምድ አርብ ዕለት ጀምሯል። በቻይና የሚመራው ይህ ልምምድ እንደ አውሮፓውያን አቆጣጠር በ2006 የተመሰረተውና ብሪክ በመባል የሚታወቀውን ዋና ዋና ከታዳጊ ሀገሮች ጥምረት የተውጣጡ ሌሎች አባላትን ይካትታል። ምህጻረ ቃሉ የወሰደው ከብራዚል፣ ሩሲያ፣ ህንድና ቻይና የእንግሊዝኛ ስሞች የመጀመሪያ ፊደላት ነው። ደቡብ አፍሪካ ከ4 ዓመታት በኋላ ቡድኑን ስትቀላቀል ኤስ የሚለው የስሟ ፊደል የቡድኑ መጠሪያ ላይ ተጨምሮ ብሪክስ ተባለ። በቅርቡ ግብጽ፣ ኢትዮጵያ፣ ኢንዶኔዥያ፣ ኢራን እና የተባበሩት አረብ ኤሚሬት በመጨመራቸው ጥምረቱ አሁን ላይ ብሪክስ ፕላስ ተብሎ ይጠራል። የቡድኑ ዓላማ የበለጸጉ የምዕራባውያን ሀገሮችን የፖለቲካና የኢኮኖሚያዊ ኃይል መገዳደር ነው። የደቡብ አፍሪካ መከላከያ እንዳስታወቀው የባህር ኃይል አባላት ለጋራ የባህር ደህንነት ስራዎች፣ ለተቀናጀ ተግባር ልምምድና የባህር ላይ ጥበቃ ተከታታይ ፕሮግራሞች የተሰባሰቡ ናቸው። ይህ እንደ አውሮፓውያን አቆጣጠር በ2024 መንግስት ቻይና በደቡብ አፍሪካ ወደ 400 ሺህ የሚጠጉ የስራ ዕድሎችን ፈጥራለች ከሚለው የተለየ ነው። አሜሪካ ከቻይና ይልቅ ለእኛ በጣም ስትራቴጂካዊ ነች ብዬ አስባለሁ ይላሉ ጉሜዴ። ባለፈው ዓመት የደቡብ አፍሪካ ማዕከላዊ ባንክ አሜሪካ በአገሪቱ ላይ የጣለችውን የ30 በመቶ ታሪፍ ወደ 100 ሺህ የሚጠጉ ሰዎችን ስራ ሊያሳጣ እንደሚችል አስጠንቅቋል። በዚህም ክፉኛ የተጎዱ የግብርናና የመኪና አምራች ዘርፎች ናቸው። ጉሜዴ እንደ አውሮፓውያን አቆጣጠር በ1994 ደቡብ አፍሪካን ነጻ ያወጣው የአፍሪካ ብሔራዊ ኮንግረስ ወይም ኤኤንሲ ቻይናን እንደ ርዕዮተ ዓለም አጋር አድርጎ ይመለከታል ይላሉ። ሩሲያም ኤኤንሲ የአፓርታይድ አገዛዝን ለማስወገድ ያደረገውን ትግል በመደገፍ ላበረከተችው ሚና ከፍተኛ ግምት ይሰጣል። ነገር ግን እንደ ኤኤንሲ በ2024 የፓርላማ አብላጫ ድምፅ ካጣ በኋላ የመሰረተውን አዲሱን የጥምረት አጋሮቹን ለማካተት የውጭ ፖሊሲውን ማዘመን አልቻለም ሲሉ ይኮንኑታል። አብላጫ ፓርቲ በነበረበት ጊዜ ቻይና ለኤኤንሲ መንግስት ስትራቴጂካዊ አጋር ነበረች። አሁን ግን በብሔራዊ አንድነት መንግስት ውስጥ ነን። ስለዚህ እንደ አገርም ሆነ እንደ መንግስት ማድረግ የነበረብን የኤኤንሲን አጋሮች የሚያካትት አዲስ የውጭ ጉዳይ ፖሊሲ ማውጣት ነው። ምክንያቱም ኤኤንሲ ከእንግዲህ አብላጫ ድምፅ ያለው ፓርቲ ስላልሆነ። በአገሪቱ ውስጥ ሁለተኛው ትልቁ ፓርቲ የሆነው ዲኤ የባህር ኃይል ልምምዱን በእጅጉ ተችቷል። ይሁን እንጂ ዋንግሪንግ ደቡብ አፍሪካ ወታደራዊ ልምምዱን ከእነዚህ ሀገራት ጋር በጋራ ለማካሄድ የወሰነችበት ፖለቲካዊ ምክንያት ሊኖራት ይችላል ይላሉ። ደቡብ አፍሪካ መከላከያዋ ለዓመታት በበጀት እጥረት እየተፈተነ ነው ሲሉ ምክንያት ይሆናል ያሉትን ይናገራሉ። ወደ ሌላ ሀገር ሄደው ልምምድ ማድረግ የሚችሉ ጀልባዎች የሉንም። ስለዚህ ወደ ደቡብ አፍሪካ ለመምጣት ፈቃደኛ ከሆኑ ሀገራት ጋር በራሳችን ባህር ላይ ልምምድ ማድረግ አማራጭ ነው። የደቡብ አፍሪካ ምክትል የመከላከያ ሚኒስትር ባንቱ ሆሎሚሳም ትችቱን ችላ ብለው የአገሪቱን የመከላከያ ጀነራሎች በወታደራዊ ዘርፍ በሚገባ ከታጠቁ ሀገሮች ጋር ልምምድ ማድረግ ክብር እንደሆነና ይህም የወታደሮችን ሞራል እንደሚያሳድግ ተናግረዋል። ይሁን እንጂ ዋንግሪንግ ችግር ሊያስከትል እንደሚችልም አስጠንቅቀዋል። ይህ ልምምድ ከሌላ ሀገር የሚመጣ ማንኛውም ወታደራዊ እርምጃ ያስከትላል ብዬ አላምንም። ነገር ግን የደቡብ አፍሪካን የንግድ ድርድር ከተወሰኑ ሀገሮች ጋር የበለጠ አስቸጋሪ ሊያደርገው ይችላል። ይህንን ሀሳብ እንደ ጉሜድ ያሉ ሀገሮች ተንታኞች ይጋሩታል። ይህ በእርግጠኝነት የትራምፕ አስተዳደርን እንደ መተንኮስ ተደርጎም ይታያል። ይህ ለደቡብ አፍሪካ አሁን ካለው የጂኦ ፖለቲካ አንጻር ጥሩ ገጽታ አይደለም። ፕሬዚዳንት ራማፎሳ እነዚህን የጋራ የባህር ኃይል ልምምዶችን ቢሰርዙ የተሻለ ነበር ብዬ አስባለሁ። የፖለቲካ ተንታኙ ሳዲሌ ሰዋና ደግሞ የልምምዱ ዓላማ ባህሮችን ለዓለም አቀፍ ንግድ ደህንነቱ የተጠበቀ ማድረግ፣ የባህር ላይ ውንብድናን መዋጋትና ደህንነቱ የተጠበቀ የባህር አካባቢ መፍጠር ነው። በማንኛውም መስፈርት ምንም ሰው የሚቀበለው ይመስለኛል ሲሉ ለቢቢሲ ተናግረዋል። በአሜሪካና በደቡብ አፍሪካ መካከል ያለው ግንኙነት ከዚህ የከፋ ሊሆን እንደማይችልም አክለዋል። ደህንነቱ የተጠበቀ የባህር ላይ እንቅስቃሴዎች ጥሪ በማንኛውም ሰው ሊገታ የማይገባው ለምን እንደሆነ ምንም አይነት አሳማኝ ምክንያት አይታይም። ትራምፕ ከባድ ማስፈራሪያዎችን ሲያወጡና ልክ እንዳደረገው ሁሉ ጀርባቸውን
ጀርባቸውን ሲሰጡ ቆይተዋል። ደህንነቱን የተጠበቀ የባህር ላይ እንቅስቃሴዎች ጥሪ በማንኛውም ሰው ሊገታ የሚገባው ለምን እንደሆነ ምንም አይነት አሳማኝ ምክንያት አይታየኝም። ትራምፕ ከባድ መስፈራሪያዎችን ሲያወጡ ጀርባቸውን ሲሰጡ ቆይተዋል። ለጉሜዴ ግን ትኩረት ሊሰጠው የሚገባው የአለመግባባቱ ኢኮኖሚያዊ ተጽዕኖ ነው። አደጋ ላይ ነን። የውጭ ፖሊሲያችንን ከአሜሪካ ጋር የበለጠ እርቅ ወይም ተራማጅ ካላደረግነው በአሜሪካና በቻይና በአሜሪካና በኢራን እንዲሁም በአሜሪካና በሩሲያ መካከል በሚደረጉ ግጭቶች መካከል እንወድቃለን። እናም ደቡብ አፍሪካ ትልቋ ተሸናፊ ትሆናለች ሲል የዘገበው ቢቢሲ ነው። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልን።